በወልቂጤ ከተማ የህዝብ ጥያቄ የሆኑ የመሰረተ ልማት ችግሮችን ለመቅረፍ በትኩረት እየሰራ መሆኑን የከተማ አስተዳደሩ አስታወቀ። ግንባታቸው የተጓተቱ የመንገድና የሌሎች የልማት ፕሮጀክቶች በፍጥነት ወደ ስራ እንዲገቡ መደረጋቸውም ተገልጿል። አስማረ ብርሃኑ ተጨማሪ ያለው። የጉራጌ ዞን ዋና ከተማ የሆነችው ወልቂጤ የዕድሜ ባለጸጋ ብትሆንም በመሰረተ ልማት መሟላትና በኢንቨስትመንት መስፋፋት ላይ በዕድሜዋ ልክ አልተጓዘችም የነዋሪዎቹ አስተያየት ነው። አሁን ላይ በጅምር ቀርቶ የነበሩ ፕሮጀክቶችን ማስቀጠል ላይና መሰረተ ልማቶችን ማሟላት ላይ ጥሩ እንቅስቃሴ ቢኖርም ገና ብዙ ስራ ይቀራልን ብለዋል ነዋሪዎቹ። ተጀምሮ የተተው ፕሮጀክቶች ነበሩ፣ ወደ ስራ እየገቡበት ያለ ሁኔታ አለ። ሌላው በርካታ ጊዜ መንገድ በተለይ መንገድ መሰረተ ልማት ላይ ያው እንደምታዩት ከተማችን አንድ አስፋልት ናት። በጣም የመንገድ ጥበት አላት። በየአካባቢ የተጀመሩ የአስፋልት መንገዶች ነበሩ። የክልሉ መንግስት ደግፎ የዞኑ መንግስት የከተማው መንግስት በመተባበር የአስፋልት ከጀርባ ያለው ተጀምሯል። አንዱ ማህበረሰቡ በርካታ ጊዜ በርካታ ጥያቄ ይጠይቃል። ግን በጠየቅ ከተማ መልማት ባለባት ልክ አልለማችም። ይሄው እያያቸዋቸው ነው። ሆቴሎችም አሁን በአሁኑ ሰዓት በጣም መነቃቃት ላይ ናቸው። የቆሙ ኢንዱስትሪዎች፣ የቆሙ ህንፃዎች ጅምር እንቅስቃሴ እያደረጉ ነው። አሁን የአስፋልት ስራ እየተሰራ ነው። ውስጥ ለውስጥ የኮሪደር ስራ እየተሰራ ነው። ይሄንን ሊመጥን የሚችሉ ስራዎች ሲሰሩ ኃይል ይፈልጋል። ይሄንን ሊመጥን የሚችል ኢንፍራስትራክቸር ከማሟላት አንጻር ግን ይቀራል። የወልቂጤ ከተማ አስተዳደር ከንቲባ ሙራድ ከድር የህዝብ ቅሬታ ሲነሳባቸው የቆሙ ፕሮጀክቶችን ለማስቀጠልና ኢንቨስትመንትን ይበልጥ ለመሳብ አስተዳደራዊ ችግሮችን ለመፍታት በትኩረት መሰራቱን ገልጸዋል። ቆመው የነበሩ ትልልቅ ለከተማዋ ኢኮኖሚ ለሀገር ኢኮኖሚ ሊፈይዱ የሚችሉ ፕሮጀክቶችን አሁን ላይ አክቲቭ እንዲሆኑ የደረገበት ሂደት ነው ያለው። ትልቁም ትኩረታችን የነበረው አዲስ መስጠት ሳይሆን የተሰጣቸውን ፈጥነው አልምተው አገልግሎት እንዲሰጡ የማድረግ ጉዳይ ነበርና በዛ ሂደት ላይ ጥሩ የሚባል ስራ የሰራንበት ሂደት አለ። አብዛኞቹም እንቅስቃሴ ላይ ካያችሁ ትልልቅ ሆቴሎች፣ ሞሎች እንደዚሁም ኢንዱስትሪዎች እነዚህ በጥሩ ሁኔታ ስራ ላይ እንዲገቡ ያደረግንበት በጥሩ እንቅስቃሴ ላይ ያሉበት ሂደት አለ ማለት ነው። በዚህም ከፍተኛ የህዝብ ቅሬታን ሲያስነሱ የነበሩ የተጓተቱ ፕሮጀክቶች አሁን ላይ ጥሩ የሚባል እንቅስቃሴ እንዲጀምሩ መደረጉንም ከንቲባው ሙራድ ከድር ተናግረዋል። ይሄ የምታዩት ከሰጎማ እስከ ገብርኤል ያለው መንገድ ወደ 1.21 ኪሎ ሜትር የሚሆን መንገድ ነው። በ150 ሚሊዮን ብር ከዚህ ቀደም ተጀምሮ ግን ደግሞ በእንጥልጥል የነበረ አሁን ላይ አክቲቭ ሆኖ በዚህ ደረጃ ላይ የደረሰበት ሁኔታ ነው ያለው። ሌላኛው ቄራ ነው። ከፍተኛ እርድ ማስተናገድ የሚችል እንደዚሁም የኤክስፖርት ስታንዳርድ ያለው ቄራ ነው። ከ180 ሚሊዮን ብር በላይ የሆነ በጀት ተይዞለት እየተሰራ ያለ ፕሮጀክት ነው። የተጀመረው ረጅም ጊዜ ነው፣ ግን ደግሞ ተንጠልጥሎ ቀርቶ የነበረበት በየመድረኩ የህዝባችን ጥያቄ ሆኖ የቆየ የነበረ ፕሮጀክት ነው። አሁን ላይ አክቲቭ በማድረግ በጣም በጥሩ ሁኔታ በአጭር ጊዜ ውስጥ ተጠናቆ ወደ ጣራ ማልበስ ደረጃ ነው የደረሰው። ከዛ ባሻገር የኮሪደር ልማት ስራ ነው። የኮሪደር ልማት በከተማችን 25 ኪሎ ሜትር ለመስራት እቅድ አቅደን ወደ ተግባር ገባንበት ሂደት አለ። በዚህ ዙር 70% ወይም የቅዱ 17.5 ኪሎ ሜትር በዚህ ዙር ለመስራት ኦልሞስት ስራው የተጀመረበት ሂደት አለ። ከ400 ሚሊዮን ብር በላይ የሚፈጅ ፕሮጀክት ነው ይሄን ፕሮጀክት። በወልቂጤ ከተማ ካለው ጸጋ አንጻር በከተማ አሁንም እየተሰራ ያለው የልማት እንቅስቃሴ አጥጋቢ አለመሆኑንም የከተማ አስተዳደሩ አስታውቋል።